ንስር አሞራ እስከ 70 ዓመት የሚኖር የእድሜ ባለጸጋ ነው። ነገር ግን 70 ዓመት ሙሉ በደስታ ከመኖሩ በፊት በእድሜው አጋማሽ ማለትም በ35 እስከ 40 ባለው እድሜው ከባድ ነገር ይገጥመዋል። የመጀመሪያው ምግቡን ለማደን የሚገለገልበት ጥፍሮቹ ከመጠን በላይ ስለሚያድጉ ምግቡን ከመሬት ላይ ማንሳት ያቅተዋል። ሁለተኛው ደግሞ አጥንትን ሳይቀር መስበር አቅም ያለው አፉ ወይም መንቁሩ ስለሚታጠፍና ስለሚጣመም ምግቡን እንደወትሮ መመገብ አይችልም። ሶስተኛው ክንፉና በአካሉ ላይ ያሉ ላባዎች ስለሚከብዱት ያ ሰማየ ሰማያትን እየሰነጠቀ ይበር የነበረው ኃይሉ ይክደዋል። እነዚህ ሶስት ከባድ ነገሮች ንስር አሞራ በእድሜው አጋማሽ የሚያጋጥሙት ከባድ ችግሮች ናቸው። አሁን ንስር አሞራ ያለው ምርጫ ሁለት ነው። አንደኛ ካረጃ አካሉ ጋር ዝም ብሎ በመቀመጥ ሞቱን መጠበቅ። ሁለተኛው 5 ወር የሚፈጅ ስቃይና መከራ ያለበት መስዋዕትነትን ከፍሎ ቀሪውን 35 ዓመት በደስታ ማሳለፍ። የመጀመሪያውን ከመረጠ በእድሜው አጋማሽ ይሞታልና ታሪኩ እዛ ጋር ያበቃል። ሁለተኛውን ምርጫ ከመረጠ ግን የሚቀጥሉት 5 መስዋዕትነቶችን ማለፍ የግድ ይኖርበታል። ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ ይሰራል ወይም ይቀለሳል። ጎጆ ከቀለሰ በኋላ የመጀመሪያ ስራው የአፉን መንቁር ከአለት ጋር በማጋጨት ነቅሎ ይጥላል። ይህን ካደረገ በኋላ አዲስ መንቁር ይወጣለታል። መንቁሩ እስኪያድግ ድረስ ታግሶ በጎጆ ምንም አይነት ምግብ ሳይመገብ መቆየት ግዴታው ይሆናል። አዲስ መንቁር ከበቀለለት በኋላ በአዲሱ መንቁሩ የገዛ እግሩን አሮጌ ጥፍር ነቃቅሎ ይጥላል። አዲሱ የእግር ጥፍር ከበቀለለት በኋላ ደግሞ ይህንን አዲስ ጥፍር እንደ መሳሪያ በመጠቀም በሰውነቱ የተጣበቁትን እንዳይበር እንቅፋት የሆኑትን የገዘፉና ያረጁ ላባዎችን ነቃቅሎ ይጥላል። በምትኩ አዲስ ላባ ያበቅላል። ይህን 5 ወር በዚህ መልኩ በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶና ወጣት ሆኖ ወደ ንስሮቹ መንደር ብቅ ይላል። አንተም በተመሳሳይ መንገድ አልፈህ በአዲስ ሕይወት ከፍ ብለህ መብረት ትችል ዘንድ ታላቅ ማንነትህን እንደገና ውለደው። ሕይወት ቀጣይነት ያለው የእድገትና የለውጥ ጉዞ ነው። አንዳንድ ጊዜ እንደገና መጀመር፣ ያለፈውን ትተን አዲስ ጅምር መቀበል እንደሚያስፈልገን ሊሰማን ይችላል። ይህ የዳግም ልደት ሂደት እንደገና መጀመር ብቻ ሳይሆን እውነተኛውን ማንነታችንን ገልጦ ከሱ ጋር ተስማምቶ መኖር ነው። ይህን የለውጥ ጉዞ እንዴት መጀመርና ታላቅ ማንነትን እንደገና መውለድ እንድንችል የሚከተሉትን ማድረግ እንችላለን። ለውጥን እንቀበል። ለውጥ የማይቀር ነው። እናም ይህን እውነት በመቀበል ራሳችንን ለአዳዲስ መልካም አጋጣሚዎችና እድሎች እንከፍታለን። የተለመደውንና ምቹ የሆነውን ነገር መተው ከባድ ሊሆን ይችላል። ነገር ግን የምር የምናደርገውና የምንለውጠው በእነዚያ የለውጥ ጊዜያት ነው። ለውጥን ስንቀበል ካለፈው ውስንነት ተላቀን ማለቂያ ወደ ሌለው እምቅ ዓለም እንገባለን። ውስጣዊ ጥንካሬህን ፈልገህ ማግኘት። በዳግም መወለድና መለወጥ ጉዞ ውስጥ ውስጣዊ ጥንካሬን ማግኘት አስፈላጊ ነው። ውስጣዊ ጥንካሬ የሚመጣው ከውስጥ ነው። እናም በጣም ጨለማ በሆነው ጊዜ ውስጥ እንኳን ሊመራን የሚችል ኃይል ነው። ተስፋ መቁረጥ በሚሰማን ጊዜ እንድንቀጥል የሚነግረን ውስጣዊ ድምፅና ኋላ ስንቀር ወደፊት የሚገፋፋን ጉልበት ነው። ያለፈውን መተው። ያለፈው ሕይወትህ ምንም ይሁን ምን ዳግም መወለድና መታደስ ለውጥ ለማድረግ እንዳልዘገየን ያስታውሰናል። የማይጠቅመንን ትተን
ለአዲስ ጅምሮች ቦታ ለመስጠት በውስጣችን ያለውን ታላቅ ኃይል ያስታውሰናል። በራሳችን ላይ ካስቀመጥናቸው ገደቦች የመላቀቅና የሚጠብቁንን ማለቂያ የሌላቸውን እድሎች የመቀበል እድል ነው። እውነተኛ ማንነትህን መቀበል የግድ ነው። ዳግም መወለድ ዋናውን ማንነታችንን መግለጥና ከሱ ጋር ተስማምቶ መኖር ነው። ገጣሚው ሩሚ በአንድ ወቅት እንደተናገረው ትናንት ጎበዝ ስለነበርኩ ዓለምን መለወጥ ፈልጌ ነበር፣ ዛሬ ጥበበኛ ስለሆንኩ ራሴን እየቀየርኩ ነው በማለት ተናግሯል። ዳግም መወለድ ውጫዊ ሁኔታዎችን መለወጥ ሳይሆን የውስጣችንን ገጽታ መለወጥ ነው። ይህም የራሳችንን ሕይወት ጠቢብ መሆን፣ እንደ ግለሰብ ማደግና ራሳችንን ከእውነተኛ ዓላማችን ጋር ማጣጣም የግድ ነው። ፈተናዎችን ማሸነፍን መቻል አለብን። እውነተኛ ለውጥ የድሮውን የአቅም ገደብ ጥለን የማናውቀውን እንድንቀበል ይጠይቀናል። ለውጡ የሚያምና የማይመች ሊሆን ይችላል፣ ግን እውነተኛ አቅማችንን የምናገኘው በዚህ ሂደት ውስጥ ነው። አስታውስ፣ እያንዳንዱ ፍጻሜ አዲስ ጅምር ነው። እናም በአንተ ውስጥ ሕይወትህን የመወሰንና ውብ የወደፊት ሕይወትን መፍጠር የሚችል እምቅ ኃይል አለ። ደግሞ መወለድ የለውጥና የመታደስ ጉዞ ነው። እንደገና ለመጀመር፣ የማይጠቅምህን ነገር ለመተውና የራስህ ምርጥ እትም ለመሆን አንተ የምትፈጥረው እድል ነው። ጉዞውን በድፍረትና በጽናት ተቀበል። በአንተ ውስጥ ውብና አርኪ የሆነ የወደፊት ሕይወትን የመፍጠር ኃይል እንዳለም አስታውስ። የሕይወት ፍልስፍና እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው